2 ሳምንት ሆኗል። 100 ቢሊዮን ነጥብ 5 ብር ነው የገባልኝ። ይሄ ወደ አካውንት በታምራት ገንዘብ አስገባለሁ የሚለው መንፈስ እግዚአብሔር መንፈስ ነው ወይ? ወዳጆች 100 ቢሊዮን አይደለም የገባም ገንዘብ የለም። የመጀመሪያው ማወቅ ያለባችሁ ምንም የገባ ነገር የለም። በጣም በእውነት የሚያስጨው የሚያስብል ዘመን ውስጥ ነው ያለው። እውነት ፕሮቴስታንቱ ጴንጤው ቤት ወይም በቤታችን ምንድነው እየሆነ ያለው? ምንድነው እየተካሄደ ያለው? እውነት ድራማ ነው ወይስ እውነት ማለት ህዝቡ ምን ነካው? እኔ እንዲሁ አገልጋዮቹ እሺ ይሁኑ፣ አጭበርባሪ ሐሰተኛም በመጨረሻ ይነሳል ይላል። ህዝቡ ምን እየሆነ ነው? እውነት ዝም ብለን ከምንበላ እየጮህን ብንበላ ይሻላል። እየጮህን የሆነ የሚደርስልን እኮ ይኖራል ስንጮህ ማለት ነው። ግን እያየን ዝም ካልን አብረን እየተወቀጠን ነው። ስለዚህ አብረን ከምንወቀጥ እየጮህን እግዚአብሔር ካሳየን እግዚአብሔር ከገለጠልን ዝም ብለን ከምናይ እየጮህን ምንድነው? ኢየሱስ ክርስቶስ እኮ አንድ ጊዜ ወደ ቤተ መቅደስ ሲገባ ቤተ መቅደስ ውስጥ ንግድ ነበረ። ነጋዴዎች ገብተው ማለት ነው። ብዙ ነጋዴዎች ነው የገቡት ቤተ መቅደስ ውስጥ እና ተቆጣ ኢየሱስ ክርስቶስ። ምንድነው አለ? የአባቴ ቤት የንግድ ቤት አይደለም አለና በጅራፍ ነው ቤተ መቅደስ ውስጥ ሲነግዱ የነበሩትን ያባረረው። ስለዚህ እኛ የክርስቶስ ልብ ካለን እንዲህ አይነት ንግድ በቤተ መቅደስ ውስጥ በቤተ ክርስቲያን ውስጥ የሚነግዱ ሰዎችን ዝም ብለን ይነግዱ ብለን ካለን ከነሱ ጋር አብረን ተባባሪ ነን። መጮህ አለብን። መጮህ አለብን። በእውነት እስከ መቼ ድረስ ነው? በቃ እየጮህን እውነትን እየተናገረን እየጮህን ከሞትንም በዛ ብንሞት በቃ አባቶች ዝም ብለዋል። ጥቂት ወጣቶች ናቸው አሁን እየተናገሩ ያሉት። በእውነት ወጣቶች ምንን ወክለው? ይሄ የክርስትናውን እንትን ወክለው ጥቂት ሰዎች ናቸው እያሉ እየጮሁ ያሉት፣ እያገለጡ እነሱ እየተደበደቡ ብዙ። ግን ለዚህ ግን ኃላፊነት የተሰጣቸው ሰዎች ተኝተዋል። እንንቃ፣ እንጩህ። እየተበላን እኮ ነው። እንግዲህ እዚህ ጋር እንዲሁ ክርስቶስ አሁን እንዳልከው ጅራፍ ይዞ ሲነሳ ነጋዴዎች፣ ትክክለኛ ነጋዴዎች ናቸው። ቦታው ትክክል አይደለም ለንግድ የገቡበት የእግዚአብሔር ቤት ስለሆነ እንጂ ትክክለኛ ነጋዴዎች ናቸው፣ ወይም ሸጠው የሚቀበሉ ናቸው፣ ነጋዴዎች ናቸው። የዚህ ዘመኑ ትክክለኛ ነጋዴም እኮ አይደለም። የተገኘበት ቦታ ልክ ካለመሆኑ ባሻገር ትክክለኛ ነጋዴዎች አይደሉም፣ አጭበርባሪዎች ናቸው። ማይሰጡትን የማይሆነውን እየነገሩ ገንዘብ የሚቀበሉ ናቸው። እነዛ እንዲያው ቢያንስ ነጋዴዎች ይሻላሉ እንድትል የሚያደርገው የተገኙበት ቦታ ነው፣ ለንግድ የመረጡበት ቦታ ነው ልክ ያልሆነው እንጂ ቢያንስ አገልግሎት ሰጥተው ትክክለኛ ንግድ ፈጽመው የሚቀበሉ ናቸው። ሻጭ ናቸው ወይም የመለዋወጥ ነገሩ ነበር። የአሁኖቹ ነጋዴ ትክክለኛ ነጋዴ አይደሉም፣ አጭበርባሪዎች ናቸው። ማይሆነውን የሚነግሩ ናቸው። የማይሸጡትን ሰው የማያገኘውን እየነገሩ ከሰው ኪስ የሚፈትሹ ናቸውና እንዲሁ እንደዚህ እንድንል ያደረገን ነገር ምንድነው ለሚለው አይደለም በጅራፎች መባረር ያለባቸው ናቸው እነዚህና። እስቲ ቪዲዮውን እንዲሁ እንመልከትና እንመለስ። 2 ሳምንት ሆኗል። 100 ቢሊዮን ነጥብ 5 ብር ነው የገባልኝ። ይሄ ወደ አካውንት በታምራት ገንዘብ አስገባለሁ የሚለው መንፈስ እግዚአብሔር መንፈስ ነው ወይ? ይሄ ቃልቻ ስራ በቤተ ክርስቲያን ውስጥ የሚሰራው መንፈስ እግዚአብሔር መንፈስ ነው ወይ? እንዳታምኑት ነው የሚለው። እንደው ዝም ብሎ አሜን አሜን ቅባት የሚባል ነገር የለም። በመሰረቱ የእግዚአብሔር ቅባት የሌለበት ሰው የዳነ አይደለም። ዮሐንስ እሱን የጻፈው ማንም በኋላ መጣበታለሁ ማንም ሊያስተምራችሁ እስከማያስፈልግ ድረስ በእናንተ ውስጥ ያለ ቅባት አለ። ታስ ዘ ሆሊ ጎስት። ትናንት እንደነገርኳችሁ ያ ቅባት በእኛ ውስጥ ማደር የጀመረው ባመንን ቅጽበት ነው። የሆነ ሰውዬ ዘይት ይሸጥልን አይደለም።
ወይም ላያችን ላይ ካርቦን ዳይኦክሳይድ ቡፍ እያለ ሲተነፈስብን አይደለም። 100 ቢሊዮን ነጥብ 5 ይሄን እግዚአብሔር አመስግኑልኝ። ዲር ተመስገን ይላል። አካውንት ይላል። የስ አንበቦ እስኪ ለቃን ስራ ነው የምሰራው። ቃን ስራ እየሰራው ህይወቴ አይሻሻልም ነበር። ከዚህም በፊት ምስክርነት አይቼ ነው እዚህ ቦታ የመጣሁት። ህይወቴ እየተሻሻለ መጣና አመት ከ2 ወር በኋላ ከውጪ 2 ሳምንት ሆኗል 100 ቢሊዮን ነጥብ 5 ብር ነው የገባልኝ። 100 ቢሊዮን ነጥብ 5 ይሄን እግዚአብሔር አመስግኑልኝ። እግዚአብሔር ሰጪ ነው። እኔ ቃን ስራ ነው የምሰራው። እውነቴን ነው። እኔ ይሄን ደረጃ አይቼ አላቅም። ሰዎች ራሱ ተቸገሩ ለማንበብ ማለት ነው። በሁለተኛ ቀን በሶስተኛ ቀን ብሩ አየሁት። ከዛ ባንክ ቤት እጅ ስጠይቅ ምንድነው ይሄ ሁሉ ገንዘብ አለ እንዴ ያለ። ኤውስማ ከላይ ምንድነው ብሎ ዲር ተመስገን ይላል። አካውንት ይላል። የስ አንበቦ እስኪ 100 ቢሊዮን 568 ሚሊዮን 298,796 ወዳጆች 100 ቢሊዮን አይደለም የገባም ገንዘብ የለም። የመጀመሪያው ማወቅ ያለባችሁ ምንም የገባ ነገር የለም። ከዛም በፊት ግን ህይወቴ የተረበሸ ነበር። ቃን ስራ ነው የምሰራው። ህይወቴ አይቀየርም። ብዙ አመት ለፍቻለሁ፣ ብዙ አመት ተግቻለሁ። ምንም የሚቀየር ነገር የለም። ሰውም ሲል የድህነት ከርስ የሚሰበርበት ቤት ነው ብሎ ብዙ ጊዜ ደጋግሞ ሲመሰክር ሲያዩ ጆይ ጭሮ በህልሜ መጡና ጸልዩልኝ አየሁት። እንግዲህ ህይወቴ ከዛስ በህልሜ ያየው እንግዲህ የድህነት ቀንበር የሚሰበርበት ቤት ነው አለኝ ካለ በኋላ የኢትዮጵያን ህዝብ የኢትዮጵያን መንግስት አጠቃላይ እንዴት እንዳጭበረበሩ ነው ዛሬ ሚስጥር ማሳያችሁ። ከዛስ ምን ሆነልህ ይመስክርና እመጣበታለሁ። ምንድነው ይሄ ሁሉ ገንዘብ አለ እንዴ ያለ። ምንድነው ይሄ ከቁጥር በላይ ነው፣ እኛ አንችልም፣ ቴሌብር ላይ ነው የገባልኝ። እዛ ጋም ሲሄድ ይሄ ሁሉ ችለን አንሰራም፣ ኮኔክሽን እስከሚመጣ ድረስ ጠብቅ ብሎ እየጠበቁ ነው። በጣም ብዙዎቻችሁ እውነት መስሏችሁ ግራም ተጋብታችኋል። የገባም ገንዘብ የለም። የመጀመሪያ ማወቅ ያለባችሁ ምንም የገባ ነገር የለም። ምንም ማለት ነው ምንም። ልጁ ስሜት ውስጥ ነው ያለው። ልጁ እብደት ውስጥ ነው ያለው። ልጁ ከድህነቱ ለመውጣት ካለው ጥማት የተነሳ እብደት ውስጥ ነው። የሰሩት ግን ሿሿ አለ። እሱም ማየት እንጀምር። እሺ እንቀጥል። እሺ እዚህ ጋር እንደምታዩት ተመስገን ይላል። ደ ባላንስ ኢን አካውንት ካለ በኋላ ከዛ በኋላ 18 ዲጂት አለ። 18 ዲጂት አካውንትም የለም። የገንዘብም አጻጻፍ እንደዚህ አይደለም። ለምሳሌ የገንዘብ አጻጻፍ ሲገባ ምንድነው የሚያደርገው? ዩ ሪሲቭድ ካለ በኋላ የገንዘብ አጻጻፍ ደግሞ ስርዓተ ነጥቦች እንዳላሉ ማለት ነው። እዚህ ላይ የለም። ይሲ እዚህ ላይ ላሳያችሁ። ቆይ ለምሳሌ ይሄ የኔ ነው። ዴር ዮሐንስ ዩ ሃቭ ትራንስፈር ኢትዮጵያን ብር 465 ሰክሰስፉሊ ፍሮም አወር ቴሌብር አካውንት ከዛስ ቱ አዋሽ ኢንተርናሽናል ባንክ አካውንት ነምበር ይልና ያስተላለፍኩበትን አካውንት ነምበር የኔን ደግሞ ስልክ ቁጥር እዚህ ጋር ያስቀምጣል። ቀኑ ምናምን እንደዚህ ነው የሚያስቀምጠው። ይሄ ትራንስፈርም ነዋ። ሪሲቭ አሁን ልጁ ተቀብያለሁ አይደለም የሚለው ይሄው እንደዚህ ነው የሚለው ቴሌብር ላይ ዴር ዮሐንስ ዩ ሃቭ ሪሲቭድ ከዛ የገንዘብ አጻጻፏን 10 ብር ለሙከራ ነው ይሄ ፍሮም እንደዚህ ነው የሚያስቀምጠው። ቀኑን ምናምን እንደዚህ ነው የሚያስቀምጠው። እሺ የሱ ምንድነው ችግሩ? ችግሩ ይኸውላችሁ ዲር ተመስገን ይላል። እሺ ደ ባላንሲን ኦኬ አካውንት ካለ በኋላ ስርዓተ ነጥብ የሌለው ቁጥር ተቀምጧል። 18 ዲጂት። እንዴት አድርጎ ነው ገንዘብ ሊሆን የሚችለው? ይሄ እንዴት ነው እንደዚህ አይነት አሰራር ያለው? የለም። እሺ ያልተማረውስ ይሸወድ። የተማራችሁ ባለሙያ የሆናችሁ በዚህ እንዴት ትሸወዳላችሁ? እንደገና የመንግስት አካላት እንደገና ቴሌብር፣ የኢትዮጵያ ንግድ ባንክ ሄጄ ነበር አለ ባንክ። አረ እንደዚህ አይነት ቁጥር የለም፣ ገንዘቡ እዚህ ጋር ያሳያል፣ ሂድና እዛ ጠይቃሉት። እዚህ ጋር ካሳየ ባላንስ መታየት ነበረበት። ባላንስ የሚታየው ደግሞ እንደዚህ አይደለም። ባላንስ የሚጻፈው ባላንስ የለም። እዚህ ጋር ስርዓተ ነጥብ የለም፣ የጽሑፍ የለም። ስለዚህ የሆነ ሸዋሸዋ ሰርተዋል። የሜሴጅ ሸዋሸዋ ተሰርቷል የሜሴጅ እና እሱም ሄዶ ቸኩሎ በደንብ አላጣራም። ስለዚህ መንግስት በዚህ ላይ በጥብቅ ክትትል ተደርጎ እንደዚህ አይነት ማጭበርበራቸውን መከታተልና በህጋዊ እርምጃ መውሰድ አለበት። እንደዚህ አይነት ነገር የለም ወዳጆች። ኢቭን በጎግል ላይ አስገብቼ እንኳን ይህንን ፎቶ ስጠይቀው ያለኝ ነው። በጣም ግራ ከመጋባቱ የተነሳ እንዲህ ይላል። በምስሉ ላይ የሚታየው የሂሳብ መጠን ይላል 6 የኢትዮጵያ ብር ነው። 6 ብር ነው። ይህ ቁጥር ከኢትዮጵያ የገንዘብ መለኪያ ምልክት ጎን ተቀምጦ ይታያል።
ከላይ ያለው ረጅም ቁጥር ይሄ የባንክ ሂሳብ ቁጥር ሲሆን ይላል። ምክንያቱም ስርዓተ ነጥብ ስለሌለው የባንክ መስሎታል። ከዛስ 6 ለብቻዋ ቁጥር ግን መጨረሻ ላይ ያለችው በሂሳብ ውስጥ ያለውን ቀሪ ገንዘብ መጠን ያመላክታል ይላል። እሱ ራሱ ግራ ገብቶታል። ይሄ እንደዚህ አይነት ስርዓተ ነጥብ የሌለው ምን የለም የገንዘብ የባላንስ መጠን የለም ማለት ነው። ስለዚህ ሿሿ መንግስትን፣ ፋይናንሱን፣ ኢትዮጵያን አጠቃላይ ሿሿ ሰርተዋል። ሜሴጅ ሰርተው በእጅ የተጻፈ ሜሴጅ እዛ ቦታ ሄጄ ጠይቅ ያለው ምናምን ይህን አጣሩና ያዙት እስኪ የት ሄዶ ነው ማንን ጠይቆ ነው? መንግስት ይህን ልጅ ክትትል አድርጎ ሊይዘው ይገባል። ለማንኛውም አመሰግናለሁ። ላውጅላችሁ ማያራሴታ በጌታ በኢየሱስ ስም ስልጣን እግዚአብሔር ያስደነቃችሁ፣ አሜን። ያጠበቃችሁ ያላሰባችሁ በረከት ጋር ተገናኙ፣ አሜን። ይኸው ከተማ የሚያናጋ መንደር የሚያናጋ፣ አሜን። እግዚአብሔር ይባረካችሁ፣ አሜን። I declare in the name of Jesus, amen. I declare in the name of Jesus, amen. አሜን። እንግዲህ እኔ የሚጮኸው ህዝብ የእውነት ይሄንን እኮ ማጭበርበር ለማወቅ መንፈሳዊ መሆን አይጠበቅብህም። መንፈሳዊ መሆን አይጠበቅብህም። አእምሮን መጠቀም ብቻ በቂ ነው። እንደ ባለ አእምሮ እንድናስብ መጽሐፍ ቅዱስ ያዘዘን እኛ እንዲያው 100 ቢሊዮን ምናምን ለአንድ ግለሰብ ገባ ሲባል ከዛ በኋላ ደግሞ ከየት እንደገባ ምንጩ ምን እንደሆነ አንደኛ ነገር ይሄ ጉዳይ በህግም ትክክል እንዳልሆነ ያው ግልጽ ነው። ምንጩ አይታወቅም ከየት ነው የገባው። ከዛ ባሻገር ቀን ስራ ሰራው ይላል። ቀን ስራ ሲሰራ በቃ ለረጅም ጊዜ ለፋው አላገኘሁም አልተባረኩም ይላል። ሲሰራ ያልባረከ እግዚአብሔር እንዲሁ ዝም ብሎ ሚራክል ማኒ ብሎ ገንዘብ ምንጩ የማይታወቅ ገንዘብ አካውንቱ ላይ አኖሮ በዚህ አይነት መንገድ እግዚአብሔር ስትሰራ የሚባርክ ነው። ከዚህ በፊት አንተ አንስተሃል የእጅን ስራ እግዚአብሔር የሚባርክ እንደሆነ። ስለዚህ ያ በሌለበት 100 ቢሊዮን ምናምን ገባ ብሎ የመንግስት በጀት የሚሆን በአንድ ግለሰብ አካውንት ሲጀመር ይሄ ሰውዬ 100 ቢሊዮን ገብቶ እንዲሁ በዚህ የገንዘብ ፍቅሩ እንደዚህ ለገንዘብ ከመዋሸቱ አንጻር በህይወት አይኖር። ያ ሲገባ ራሱን ይስት ነበር። ስለዚህ ይሄ ትልቅ ውሸት የእግዚአብሔርን ህዝብ ማታለል በእግዚአብሔር ህዝብ ላይ የሚፈጸም ወንጀል ነው እውነት ለመናገር። ስለዚህ ይሄን አምኖ ለሚጮው ህዝብ አዘንኩለት። እኔ ይበል እሱ ይበል በጣም እኔ በሱ አንደኛ ብዙም አይደንቀኝም፣ ግን ህዝቡ ላይ ነው በጣም እኔ ማዝን። ህዝቡ የሆነ ድራማ እየተሰራበት አሜን አጨብጫቢ ህዝብ ይላል። ምንም እኮ በቃ እንዴት ብሎ እንኳን እንዳይመረመር የሆነ አዚምና ድንዛዜ ተጥሎባቸዋል በእውነት። እና እግዚአብሔር ያንቃን በእውነት። ሌላ ደግሞ ሰው በቃ ይሄ እየሆነ የትላልቅ የቤተ ክርስቲያን ኃላፊነት ያለባቸው ሰዎች ዝም ብለዋል። ለምንድን ነው ዝም የተባለው? ለምንድን ነው ዝም የተባለው? እውነትን ተናገሩ ተብለው እግዚአብሔር ኃላፊነት የሰጣቸው ሰዎች ለምንድን ነው ዝም ያሉት? እዚህ ጋር እኮ በጣም የምታዝነው ብዙ ጊዜ አዋቂዎች ዝም ሲሉ የአላዋቂዎች ድምፅ ጎልቶ ይሰማል። ጎልቶ እየተሰማ ያለው የስህተቱ ጎልቶ እየተሰማ ያለው የስህተቱ ማጭበርበሩ ሚዲያ ላይ እየበዛ ያለው እውነተኞች ዝምታን ስለመረጡ ነው። የተለያየ ምክንያት ሊኖር ይችላል። አንዱ ምክንያት ግን እግዚአብሔር ይስበረውና በሁሉ ልወደድ ባይነት እርካሽ ተወዳጅነትን መፈለግ ትልቅ በሽታ ነው። ቤተ ክርስቲያን ላይ ትልቁ በሽታ ይቆማል። አገልጋዩ ተቀደሱ፣ እንደዚህ ሁኑ፣ አታጭበርበሩ ብል አስራት የሚሰጠው ነጋዴ ያዘን ይሆን ይልና
የእግዚአብሔርን ሐሳብ ሳይሆን የሚናገረው የሰውን ስሜት ይናገራል። ስለ ሐሰት ቢናገር ሐሰተኛ የሚባሉትን የሚከተሉ ምእመናን ጉባኤ ውስጥ አለ፣ መከፋፈል አለ። እነዚህ ሰዎች ይቀየሙ ይሆን፣ ተቀባይነቴን አጣ ይሆን በሚል በጣም በሚያሳዝን ሁኔታ ሰውን ደስ ለማሰኘት ሰውን ደስ ላሰኝን አይደል የሚለው ጳውሎስ። ሰውን ደስ ግን ለማሰኘት ነው እየሆነ ያለው፣ እግዚአብሔርን በማሳዘን እውነት ተሰቅሏል። እውነት መናገር አለመፈለጋለና ብቻ ዝምታው ከባድ ነው። ቅድም እንዳልከው ጥቂት ሰዎች ዛሬ ላይ ጥቂት ወጣቶች ትልቁ እድል የተሰጣቸው ሰዎች፣ ትልቅ ተሰሚነት የተሰጣቸው አባቶች፣ ሌሎችም አገልጋዮች ዝምታን መርጠው ሌሎች እንግዲህ እያወሩ ነው። ይሄ እንደ አስቴር አንቺ እንግዲህ ዝም ብትይ ለእስራኤል መዳን ከሌላም ቦታ እንደተባለው ዝም ስላሉ እግዚአብሔር ሌላ ሰዎችን እያስነሳ ነው በእነሱ ዝምታ የተነሳ። ስለዚህ ያሳዝናል። እስቲ ዝምታውም ቢሰበር ጥሩ ነው። ለማንኛውም ይህን ቢሊዮን ብርኛም እንፈልጋለን። ለእኛም አይመጣም እንደማይመጣ እናውቃለን። እኛ በእግዚአብሔር የምናምን እግዚአብሔር እንደሚሰጥ እናውቃለን። የሚሰጠው ግን ሰርተን እንደሚሰጠን እናውቃለን። ስለዚህ በእውነት በሱ የሚታመኑትን ይላል መጽሐፍ ቅዱስ፣ በእግዚአብሔር ታመን እሱም ይረዳሃል፣ የልብህንም መሻት ይሰጣል ይላል። በእግዚአብሔር በመታመን እግዚአብሔር አድርጉ የሚለንን ነገር በማድረግ በዛ ውስጥ እግዚአብሔር እንደሚባርከን እናምናለን። እንዲሁ ዝም ብሎ በቃ የሆነ ነገር ይሆንልኛል ብለን እኔ በግሌ አላምንም እና ህዝቡም ከዚህ አይነት መሸወድ ራሱን ቢጠብቅ ላለው። አው ለማንኛውም እንግዲህ ክርስቲያኖይ እግዚአብሔር ስትሰራ ይባርካል። ተኝታ አካውንት ላይ የሚገባ ገንዘብ የለም፣ አይሆንም። እግዚአብሔር እንደዚህ አይነት አምላክ አይደለም። መና እየጠበቅን ከሆነ ተሳስተናል። መና ያኔ በእስራኤል ዘመን ለምን እንደሆነ የምናውቀው ነው። ስለዚህ ይሄ በባንክ የሚገባ መና እንደመጠበቅ ነውና እግዚአብሔር ከሰነፎች ጋር አይተባበርም። ተኝቼ ለመዛቅ አዋጅ ቃል ባውጭ ይሄ መኪና የኔ ነው፣ ይሄ እንደዚህ ይሆናል፣ እባረካለሁ ብትል ተኝተ እግዚአብሔር በራሱ ታታሪ አምላክ ስለሆነ እግዚአብሔር ራሱ ሰራተኛ አምላክ ስለሆነ ከሰነፎች ጋር ሊተባበር አይችልም። ተኝተ የሚገባል ገንዘብ የለም፣ ተስፋ ቁረጥ፣ እሱ የጠንቆላ ነው። ስለዚህ ይሄ ይታወቅ። እንግዲህ በእኛም በጠላናት ሚዲያ የተዘጋጀ መዝሙር አለ ተው ነቢዩ የሚል እሱም ባጭሩ ሰምተን ተው በሉት ይመለስ፣ በትንቢት ስም ምእመንን የሚያምስ ዘርዝራ እያለ የዘራ ላያጭደው ራሱ ለማጨድ ቁጭ ብሎ ሚያዘራው ጸጉር አንጨባሮ ነቢይ ነኝ የሚለው ተው በሉት ይመለስ፣ ጌታ ሊመጣ ነው። ተው 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 አንተ ነቢይ ተው፣ ሐሰት ምተንብየው ተው ተው ተው፣ ጌታ ሊመጣ ነው። ተው 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 ተው። ሀገሩ በሙሉ ጨጓራውን ታሟል፣ ነቢይ ተባዩ ግን እንደዚህ ተንብዮአል። አንድ ሰው ያለው ጨጓራውን ቢያመው እጁን ካወጣልኝ ጸልይለታለሁ። ሀገሩ በሙሉ ጨጓራ ታማሚ፣ አንድ ሰው ማለቱ ውሸት ነው አትስሚ።